የማላውቃት ሴት ድንገት መጥታ በጥፊ ጮኸችኝ። ጠላታችሁ ክው ይበል። ጥፊው ቢበቃ ጥሩ ነበር። የያዘችውን 1 ሊትር ውሃ ከለሰችብኝ። ምን እየተካሄደ ነው? በጥፊ ወልውያት ከመሬት ልደባልቃት እንዴ? ጭራሽ እኮ ድንጋይ ከመሬት አንስታ ካልፈነከትኩ ብላ ተገለገለች። ኧረ ስድብም አለው። እኔን ሴሰኛ ባልዋልኩበት። ጥያቄው ግን ምን አድርጊያት ነው የሚለው ነው። አላውቃት፣ አታውቀኝ። ያናድዳላ። ይበልጥ የሚያናድደው ደግሞ ለያዥ ለገናዥ ለድብደባ ተጋብዛ ማስቸገሯ ነው። እኔን እንደሱ አይደለሁም እንጂ መልሼ በጥፊ ባቃጥላት አፈር ከድሜ ነበር ማበላት። ይቺ ፌንጣ ወይ አለመተዋወቅ ገዝተን እንጂ አስፓልት በቴስታ ሁሉ እንሸርፍ ነበር። እንኳን ለዚች ሲምቢሮ በተከበርኩበት የሥራ ቦታዬ የገንዛ ድርጅት የሰራተኞች ፊት አክባሪዎች ፊት ጥንብርኩሴን አወጣችሁ። ምን አለፋችሁ በተስኪያን የገባችሁ ውሻ ይመስል አካለበችኝ። ወይኔ በላቸው። ከብዙ መውረግረ በኋላ በስንት ሸንጎ ገላጋይ ይህችን እብድ ሴት ተፋትቼ ወደ ቢሮ በአስቸኳይ ልገባ የነበርኩ ሰውዬ ኮምሽሽ ብዬ ወደ መኪና ያመራሁ። ይህን ያክል ትዕግስተኛ ነኝ ለካ። ሰው ደም የፈላ የሚለው ለካስ እንዲህና እንዲያ ሲገጥመው ነው። የእናቴ ልጅ መሆኔ ጠቀማት። እንዴት ሴት ልጅ ላይ እጄን ላንሳ? ለምን ያህል ደቂቃ እንደሆነ እንጃ መኪና ውስጥ ቁጭ ብዬ የባጤ ቆጡን በማሰብ ላይ ያለሁ የመኪና የመስኮት ተንኳኳ። አሁን አልቻልኩም። ፍንጥር ብዬ በሩን ከፍቼ ደመ ከልብ ላረጋት ነው ሐሳቤ። ደግነቱ እሱ አይደለች። ሌላ የማላውቃት ሴት መስኮቱን በግማሽ ከፍቼ በመሰላቸት አንቺኛዋ ደግሞ ምን ፈለግሽ አልኳት። ያ ትህትናዬ ከላይ ላይ ተኗል። የነገረችኝን ነገር ግን ገርሞኛል። አረጋጋችኝ። ነገሩ እንዲህ ነው። ቤዛና ናርዶስ ይባላሉ። እብዷ ባለጥፊዋ ቤዛ፣ መልአኳ ደግሞ ናርዶስ። ናርዶስ ባለትዳርና የ2 ልጆች እናት ናት። ትዳሯን አክባሪ ንጹሕ ሴት። ታዲያ ትዳሯን ሊበጠብጥ ሰይጣን አንድ ባለጌ ጋጥ ወጥ ሰውን እንደ ቱታ ለብሶት ይፈትናት ጀምሯል። በገንዘቡ የሚያስብ ልቡ ያበጠበት ሴሰኛ ጎረምሳ ባለትዳር መሆኗን እያወቀ ንግድ ቦታዋ ድረስ እየመጣ ማስቸገር። ቀን አይል ማታ እየደወለ መሟዘዝ አበዛ። ባሏ ነገሩ ይከነክነው ጀምሯል። ምታከብረው ትዳሯ ላይ ንፋስ ሊገባ ዳር ዳር አለ። በዚህ መሃል ግራ ቢገባት ለታናሽ እህቷ ቤዛ ነገሩን ነገረቻት። ትዳሬ አደጋ ላይ ወድቋል ብላ። ቤዛ እህቷን ከራሷ ባልተናነሰ ትወዳታለችና ሰው ቅና ብላ ማታየው አንገት ደፊዋ ልጅ በሰማችው ነገር በግና አራስ ነብር ሆነች። እናም ይህን መረን የሆነ ሰውዬ አሳይኝና በሚገባው ቋንቋ ላናግረው ብላት እህትየዋ ጭቅጭቁ ሲበዛ በርቀት በምልክት አሳየቻት። ያው እዛ ሱቁ ጋር ሙሉ ጥቁር ሱፍ የለበሰው ባለመነጽሩ። አላስጨረሰቻትም፣ እየሮጠች ሄደች ቤዛ። እናም ይህንን ባለ ጥቁር ሱፍ ሰው የማናገርም አቅም አልነበራት። በጥፊ ላሰችው። በህይወቷ ለመጀመሪያ ጊዜ ሰው በጥፊ ተማታች። እህቷን ምን ብትወዳት ነው? አረካችም። የያዘችውን ውሃ ደፋችበት። በንዴት ጦፋ የሆነው ሁሉ ሆነ። ግን ተሳስታ ነበር። እኔ ላይ ያረፈው ጥፊ የሚገባው ከኔ አልፎ የቆመው ቅሌታም ሰው ላይ ነበር። ተመሳሳይ ለብሰን ተምታታንባት። በእርግጥ እህቷ ናርዶስ በጣም የተረጋጋች ስለነበረች ነገሩን ከስር መሰረቱ አስረድታ አሰከነች። እናም ለእህትየዋ ይቅርታ እንዳደርግላት ነበር መኪናዬን መስኮት ማንኳኳቷ። ያችን እብድ ጠራቻት። ኩስምን ብላ መጣች። ይቅርታ አርግልኝ እባክህ። የቅድሟ አነር ድንገት ደርሳ እንደ ድመት እየተቅለሰለሰች በጥልቅ ትህትና ይቅር በለኝ አለችኝ እኮ። ቅድም እንዴት ነበር ያላስተዋልኳት? ለዚህ እኮ ነው ህይወትን ማላምናት። በህልሜም በሆኔም ምስላት አይነት ሴት። ኧረ ባባጃሌ። እኔ ሴት ልጅ በዘመኔ እሷን ያህል ስቦኝም ማርኮኝም አያውቅም። ለዚያውም እንዲህ በቅጽበት አይሆንማ ይቅርታ አለች በለሆሳስ ድምፅ ደግማ።
በዚህ ለስላሳ ድምጿ ዘላለም በጆሮዬ ያሻትን ልቧ የፈቀደውን ብታንሾካሾክልኝ ብዬ ተመኘሁ። ምነው ልቤ ተው እንጂ ደህናም ልባምም አልነበርክ? አረው ግድልኝ፣ ምን እያልከኝ ነው? ሆ ይቅርታ ለምኑ አልኩኝ በልቤ። ደግመሽ ባልመታሽኝ ጉንጬ በነረትሽኝ። ልቤ ቀለጠች። እናንተዬ ንዝረት ግን ደግሞ ሐሳቤን ቀልቤን ሰበሰብኩት። ኮስተር እንዳልኩ ይቅርታ እንዳደርግልሽ ከፈለግሽ አንድ ቀን ቁርስ፣ አንድ ቀን ምሳ፣ አንድ ቀን ደግሞ ራት ትጋብዥኛለሽ። ቅጣት ነው ስላት አይኗ ተጎልጉሎ ሊወጣ በሀፍረት ይሆን በመሽኮርመም እንጃ ድጋሜ የልቤ አልማዝ መንከስ መንተፋተፍ ጀመረ። እቴትዬ እናቴ ጉድሽን አላየሽ? ብዙ ሆንኩልሽ እኮ። እንደምንም ቃላት ለቃቅሜ ምን አልኳት መሰላችሁ? ስቀልድ ነው፣ ይቅርታ አድርጌልሻለሁ፣ ያጋጥማል አልኳት። ሰላማዊ አየር ሰፈነ። እህትየዋ አይነ ውሃችን ባያምራትም ውጥረቱ ስለበረደላት ተደስታ ባይሆን እኔ ምሳ ልጋብዛችሁ በደረቅ ጥፊ ከምትለያዩ ብላ ሀሳብ አቀረበች። መጥፎ ሀሳብ አይደለማ። ምሳ እየበላን በተረጋጋ መንፈስ አየኋት። አውሬ ሆና ክብሬን የገፈፈችው ልጅ ውብ ብቻ አይደለች፣ ለካንስ የዋህ ርግብ ነበረች። በእርግጥ እኔ ጥፊውንና እያደረገችውን ቅያሜ ወዲያውን የረሳሁት፣ ግን መርሳት ያልቻልኩት እሷ ላይ ያየሁትን የሆነ አስማታዊ ውበት ነው። ታምራለች። በአሳር በፍለጋ በስለት በሰላም ያላገኘሁትን ፍቅር በጸብ ውስጥ በድንገተኛ ለመግባባት በጥፊ ውስጥ አገኘሁት። በእርግጥ ያ ጥፊ ከዛን ቀን ወዲህ ተደግሞ አያውቅም። ከዛች ጥፊ በኋላ ህይወቴ በደስታ ተሞላች። ከመቅበዝበዝ አረፍኩ። እውነተኛ ግራ ጎኔ ቦታው ላይ ገጠመ። አይገርምም? ሚስቴን፣ የልቤን ንግስት፣ የህይወቴን ፈርጥ፣ የቤቴን ውበት እንዲህ ባለ መልኩ ነበር ያገኘሁት፣ በጥፊ። ጊዜው እንዴት ነው የሚነጉደው እናንተዬ! እንደ ቀልድ 3 ዓመት አለፋት ያቺ ጣፋጭ ጥፊ። ጉድ በልልኝ የሀገሬ ሰው። ደግሞ አዳሜ የኔን ታሪክ ሰምተህ አዲስ የሚስት ማግኛ ዘዴ ያገኘው ብለህ ጉንጭህን አስጣሉ። አንቺም ባላገኛለሁ ብለሽ መዳፍሽን ብታሾይ እኔ ትሙት የለሁበትም። ግን እናንተ ለየት ያለ ፍቅር አጋጣሚ ካላችሁ በኮሜንት አካፍሉን። ይቻላል ነበርኩኝ ከሶሻል ሚዲያው ዓለም። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ ላይክ፣ ሼር፣ ኮሜንት በማስቀመጥ